በዚህ ሳምንት ሆረር ፊልሞችን የማየት ፍላጎት ካላችሁ እነዚህ 5 ሆረር ፊልሞችን ቼክ አድርጓቸው። በዚህ ቪዲዮ ላይ ደግሞ ሪከመንድ ማድረጋቸው ሁሉንም ፊልሞች በእኔ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ሊንኩን ባዮ ላይ ወይ ደግሞ ቴሌግራም ላይ ኤንን ዩዘር ኔም ሰርች በማድረግ ማግኘት ትችላላችሁ። ከአምስተኛ ነው የምንጀምረው። በአምስተኛ ደረጃ ሪከመንድ ማድረጋችሁ ፊልም ደ ዲሰንት ይሰኛል። 1 ሰዓት ከ40 ደቂቃ የሚፈጅ በሆረር እና በአድቬንቸር ዘውግ የቀረበ ፊልም ነው። የፊልሙ ታሪክ የሚያነሳው 6 ወጣት ሴት ልጆች የዋሻ ጉዞ ያደርጋሉ። እንደ ሁሉም ጊዜ አስደሳች ነበር። ነገር ግን ደስታቸው የቆየው ትንሽ ጊዜ ብቻ ነበር። በዋሻ ውስጥም ከተፈጥሮ ውጭ የሆኑ ነገሮች ውርውር ማለት ጀመሩ። ሴቶቹም ህይወታቸውን ለማዳን ሲታገሉና ከጨለማ የሚያመልጡበትን መንገድ ሲፈልጉ ያሳየናል። IMDb ላይ 7.2 ሬት የተሰጠው ነው። በጣም አሪፍ ፊልም ነው። ተጋበዙልኝ። ወደ አራተኛው ስንገባ በአራተኛው ደረጃ ሪከመንድ ማድረጋቸው ፊልም ስማይል ይሰኛል። 1 ሰዓት ከ55 ደቂቃ ቆይታ ያለው ፊልም ሲሆን በሆረር እና በሚስትሪ ዘውግ የቀረበ ፊልም ነው። የፊልሙ ታሪክ የሚያነሳው ዶክተር ሮዝ የተባለች የስነ አእምሮ ሐኪም በፊልሙ ላይ ያሳየናል። የእሷን እርዳታ የምትሻ ላውራ የተባለች ታካሚ በዶክተሯ ፊት ለፊት ራሷን አጠፋች። በፊቷ ላይም አስፈሪ ፈገግታ ይታይ ነበረ። ዶክተር ሮዝም በተለያዩ ሰዎች ተመሳሳይ ፈገግታና ሞትን ማየት ጀመረች። ከዚህም ከባድ ጉዳይ ለመውጣት ስትሞክርና የሚገጥማትን አስፈሪ ነገሮችን በፊልሙ ላይ ያሳየናል። IMDb ላይ 6.5 ሬት ያለው ድንቅ የሆረር ፊልም ነው። ይህንንም እንድታዩት ሪከመንድ አደርጋችኋለሁ። በሶስተኛ ደረጃ ደግሞ ሪከመንድ ማድረጋችሁ ፊልም ኤቪል ዴድ ይሰኛል። ይህ ፊልም 1 ሰዓት ከ30 ደቂቃ የሚፈጅ ሲሆን በሆረርና በፋንታሲ ዘውግ የቀረበ ድንቅ ፊልም ነው። የፊልሙ ታሪክ የሚያሳየን ማያ የተባለች በሄሮይን እጽ ሱሰኛ የሆነች ሴት ልጅ ያሳየናል። ከዚህም ሱስ ለመውጣት ቆርጣ ተነስታለች። ወንድሟ ዴቪድ የሴት ጓደኛው ናታሊን እና ጓደኞቿ ጋር በመሆን ወደ ቤተሰባቸው ራቅ ያለ የጫካ ቤት እንዲሄዱ ጠየቀቻቸው። በጉዳዩም ተስማምተው ይሄዳሉ። ከጓደኞቿ አንዱ የሆነው ኤሪክ በአንድ ክፍል ውስጥ ሚስጥራዊ የሆነ የሙታን መጽሐፍ አገኘ። እናም ደግሞ ጮክ ብሎ አነበነበ። ከዛ በኋላ የሚፈጠረውን እንግዲህ ፊልሙን ያሳያቸዋል። IMDb ላይ 6.5 ሬት የተሰጠው ድንቅ ፊልም ሲሆን እርግጠኛ ነኝ ካያችሁት በኋላ እንደምታመሰግኑኝ። ወደ ሁለተኛው እንሂድ። በሁለተኛ ደረጃ ሪከመንድ ማድረጋችሁ ፊልም ሲኒስተር ይሰኛል። 1 ሰዓት ከ55 ደቂቃ ይፈጃል። በሆረር እና በሚስትሪ ዘውግ የቀረበ ፊልም ሲሆን የፊልሙ ታሪክ የሚያነሳው ኤሊሰን ቤተሰቡን ይዞ ወደ አዲሱ ቤት ይገባል። የቤቱ አቲክ ላይም በ10 ዓመታት ውስጥ በዚህ ቤት ውስጥ የተከራዩ እንዲሁም የኖሩ ሰዎችን የሚያሳይ እና አሰቃቂ ግድያዎች ያሉበትን ሱፐር 8 የቤት ውስጥ ፊልሞችን የያዘ የተደበቀ ሳጥን ያገኛል። ኤሊሰን በፊልሞቹ ላይ ይጠመዳል። ፍሬም በፍሬም እየተነተነ ግንኙነቶቹና ገዳዮቹን ይፈልጋል። በተቃራኒ ደግሞ ቤተሰቦቹን ችላ ይላል። ኤሊሰን ወደ ጉዳዩ በገባ ቁጥር ቤተሰቦቹ ደግሞ የበለጠ አደጋ ውስጥ ይገባሉ። በጣም ደስ የሚል ፊልም ነው። IMDb ላይ 6.5 ሬት የተሰጠው ፊልም ነው። ይህ ከተመቻችሁ ፓርት 2 አለው። ፓርት 2 ሪከመንድ አደርጋችኋለሁ። አሪፍ ፊልም ነው። ወደ መጨረሻው ሄደናል። በአንደኛ ደረጃ ሪከመንድ ማድረጋችሁ ፊልም ኢንሲደንስ ይሰኛል። 1 ሰዓት ከ45 ደቂቃ የሚፈጅ ድንቅ የሆረር ፊልም ነው። በሆረር እና በሚስትሪ ዘውግ የቀረበ ፊልም ነው። ስለዚህ ፊልም ምንም ነገር አላወራም። በጣም የሚያስፈራ ነው። ይህ ከተመቻችሁ ደግሞ እስከ ፓርት 3 ድረስ አለው። እሱንም ማየት ትችላላችሁ። ሪከመንድ አደርጋችኋለሁ። የዛሬ ቪዲዮ ይህንን ይመስላል። በጣም ነው የምወዳችሁ። ተመቹኛላችሁ።